አሁን ግን ማለት ነው ሩም ገብቼ እኔም ሻወሬን ወስጄ ምናምን ልቀየሬን መውጣት ፈልጋለሁ። ስለዚህ ጥዬሽ ልገባ ነው። ቅር አይልሽም? ጥዬሽ ልገባ ነው ሳይሆን አንቺም ወደ ሩምሽ ግቢ እኔም ገባለሁ ነው የሚባለው። ለምን ጥላዬን ትገባለህ? በኮነት መማለም ማለት ነው። እሺ ተነስና አንሳኝ። አንሳኝ? ወዴት አድርገኝ? እንደዚህ ከፍ አድርገኝ። ማኔ እኔ አንቺን የሚችል እንደዚህ ደገፍ ቆመክ እንደዚህ አድርገህ እንደዚህ አድርገህ አንሳኝ። እንገርሽ አዳምጪኝ። እኔ አንቺን የሚችል አቅም ቢኖረኝ ኖሮ እኮ ማለት ነው እሺ መኪናዬን ተሸክሜው መጣ ነበር። ራሱ መኪናዬን ይመጣ። እኔ ያህል ወፍራም አይደለሁም። እሺ ስንት ኪሎ ነሽ ግን? መግባያ ወይ ወፍራም ብሆንም ማለት ወፍራም አይደለሁም። እሺ ነኝ። እሺ ካልቻልኩሽ ግን አያገባም። እኔ ተብዳለህ አንተ ራስህ ነው። ወደዚህ ወረድ በል ነው ምን ወረድ በል። እኔ ደግሞ እንደ ጎረምሳ እንደዚህ አትበል። ሴት ልጅ መያዝ እንዳለብህ ልክ እንደዚህ ብለህ እንደዚህ ምን? እሺ አንሳኝ። አሁን ታንሳኝ እንዳሰብከው እንደዚህ በእግዚአብሔር አሁን እንዳልከው መጀመሪያ እንዳሰብከው እሺ አይደለም። እንደዚህ ከፍ አንሳኝ። ከዛ ቴንኪው ናዝልክህን ያዝያው አይደለም። ቆይ የሁሉ ፕሮሰስ ለዚች ነው ማለት የሆነ ቦታ ስትሄድ ላሳይ ለምሳሌ ማለት ነው። ልክ አሁን ሰው አንተ ምን አይነት ተፈጥሮ አለ መሰለክ? የሆነ ቦታ ሄደክ አይቻለሁ ብዙ ጊዜ ራሱ ምግብ ልንበላ ስንል ምናምን ነገር ሄደህ ራስህ ነው የምትለው። እንደዛ አይደረግ። እሺ እና እንዴት ነው የሚደረገው?